መቼም አዲስ ነገር ልትነግሩኝ መሆን አለበት የመጣችሁት። ያው እስካሁን ባደረግነው ምርመራ እንኳን ምንም አይነት ነገር ልናገኝ አልቻልንም። ቢሆንም ግን ምርመራው ተጠናክሮ ይቀጥላል። ቆይ እንደዚህ ስትሉኝ ይሄ ለስንተኛ ጊዜ እንደሆነ አውቃችሁታል? ይገባኛል እኮ ጭንቀት፣ ግን ነገሩ ትንሽ ውስብስብ ያለ ነው። እሺ እኔ አሁን ምን እንነግራችሁ ነው የምትፈልጉት? ያው እንደነገርኩ ጉዳዩ ትንሽ ውስብስብ ስለሆነ በዚህ ሰዓት ትንሽም ትልቅም የምንለው መረጃ ይኖራል። ሁሉም ነገር ይጠቅመናል። ለዛ ነው ዛሬ የመጣው። ይገባኛል። እኔ አሁን ግን ምንም የሰማሁት ነገር የለም። በቃ እሺ ጥሩ። አዲስ ነገር ስታገኝ ደውልልኝ። መልካም። መልካም ኮንስታብል፣ ይሄ ጉዳይ በቅርቡ ይፈተናል። ዛሬ ለመጀመሪያ ጊዜ ስለ ራሴ ለመጻፍ የወሰንኩበት ቀን ማየት ይባላል። ጊዜው ክረምቱ አብቅቶ በጋውን የተቀበልንበት ብርሃናማው ነው። ለእኔና ለታናሽ ወንድሜ ግን ብርሃኑን ጨለማ ሆኖብናል። ህይወት ፊቷን አዙራብን ግራ ተጋብተናል። ወንድሜ ሮቤል ይባላል። በትምህርቱ ጎበዝ። ዘንድሮ 12ኛ ክፍል ተፈትኖ ውጤት መጥቶለት ባህር ዳር ዩኒቨርሲቲ ሄዷል። በጥሩ ግሬድ እንደሚመረቅ በሙሉ እምነት እርግጠኛ ነኝ። የኔና የሮቤል ወላጅ አባት ባለቀ ሰዓት የሰራው ስህተት ህይወታችን ወደ ሲኦል ጨምሮታል። ወላጅነታችን ጎንበስ ቀና ብላ የሰራችውን ቤት በድንገት አጣን። እናታችን በድንገተኛ ህመም ህይወት ያለው። አባታችን እናታችን ከሞተች ብዙ ሳይቆይ ነበር ያገባው። ሞት ለሁሉም ተራውን ጠብቆ መምጣቱ አይቀርምና አባዬም ምንም ሳይለን በሰላም አንድ ቀን ወጥቶ በሳጥን ተመለሰ። አባታችን ሲያልፍ ይበልጥ ሀዘኑ ቢጎዳንም አባታችን ግን እኛን በቁማችን ቀብሮ ነበር። ያገባት የእንጀራ እናታችን ቤቱን አዙሮላት ነበር። የእንጀራ እናታችን አንድ ወንድ ልጅ አላት፣ ናሆም። እነሱ እዛ ቤት ከገቡ ጀምሮ ሁሌ ነበር የሚያስቸግረኝ። አባቴ ከሞተ በኋላ በወራቶች ውስጥ ነበር እኔና ወንድሜ ከዛ ቤት የተባረርነው። ከዚያ ጊዜ ጀምሮ ህይወትን ለመግፋት ያልሰራሁት ስራ የለም። ግን በዛ ስራ ሁሉ ነገር ለመሸፈን መሞከር በጣም ከባድ ነበር። ያኔ ነው እኔና የወርቄ ግሮሰሪ ተዋወቅ። ወርቄ የግሮሰሪዋ ባለቤት ስም። ጥሩ የምትባል ሰው ባትሆንም መጥፎ ግን አይደለችም። ሁለት የተለያዩ ቦታዎች ላይ ግሮሰሪዎች አሏት። ሴቶች ቢዝነስ የሚሰሩባቸው ቤቶች ስለሆኑ ብዙ ጊዜ ገበያ ጠፍቶ አያውቅም። አሁን እኔም ከነዛ ሴቶች መካከል አንዷ ነኝ። ራሴን ለማሻሻል እኔም ያቋረጥኩትን የኮሌጅ ትምህርት ቀን ቀን እየተማርኩ ነው። የቱንም ያህል ጊዜው ቢሄድ ወርቄ ግሮሰሪና አሁን እያሳለፍኩት ያለው ሰዓት ከውስጥ የሚጠፋ ይመስለኛል። ወርቄ አንድ ወንድ ልጅ አላት፣ ጆ። አሪፍ ልጅ ነው። ብዙ ባይባልም ከሌሎቹ ይልቅ ከኔ ቤግ ነው። ጆ የራሱን ስራ ነው የሚሰራው። ብዙም ያናቱ ደጋፊ አይደለም፣ ግን ደግሞ ተቃዋሚውም አይደለም። ለነገሩ እንዴት ይቃወማታል? እሷ ሴን ሰርታ አይደል ያሳደገችው? አሬውን ሁለት ወፈፊ ጓደኞች ነበሯት። ዛሬ ትሄዱ ነው እንጃ። ብዙ ጊዜ ግን ብቻዋን ነው የምትሄደው። እና እንዴት ነው? ምን ማለት ነው? ልጅቷን ነው? ኧረ ተይ ሙሌ፣ ይሄ እንኳን ከባድ ነው። የሚሆንልሽ አይመስለኝም። ፈርስቲር ናታ። አዎ ሰሞኑን የገባችሁ፣ ግን የኛው የሚሆንልሽ አይመስለኝም። ይቅርብ። እኔ እኮ ሙሌ ነኝ። ያው እሺ አደለ ሞክር። ያው ታክሲ ለመጠበቅ ቆማለች። ጠብቀኝ፣ መጣሁ። ለአንተ እንደውም አሳያለሁ። እሺ ኧረ እባክህ ይቺን የመሰለች ዶክተር በዚህ ህፃን ልጅ ማስፈራሪያ መሰለ ፊት መቼም ነው ቼክ የማታደርግ? መኪና እንዳታስበላሽ።
ሰላም ሰላም። ከክላስ ጀምሮ ከጓደኛዬ ጋር ስንከተልሽ ነበር እና በጣም ስንጨቃጨቅ ነበር። እሺ እባክህ ምን ብላችሁ ተጨቃጨቃችሁ? ሰው ናት መንፈስ ናት የሚለው ነገር ስንጨቃጨቅ ነበር። ካላስቸገርኩሽ ይችላል አረጋግ የአማርኛ ፊልም በጣም ታያለ መሰለኝ፣ ግን አዝናለሁ ጨዋታ አትችልም። ችግር አለ ታስተምሪኛለሽ። እንዲሁ ስትታይ መቼ የምትችላት መስለኝ። እጂ ሙክሪ በጣም ተማሪ ማገዷ ታስታውቃለህ። ጥሬ ነገር ነህ። ሙሉ ቀን እባላለሁ። ታስታውቃለህ። ማለት አረ በቃ ወንድሜ ዋልክብኝ እኮ ከፀሐይዋ ቀጥለው አንተ። ፀሐይዋ የግድያ ሙከራ ልታደርግብኝ ስትል ነው የደረስከው? አዎ ዛሬ ፀሐይዋ ብቻውንም አይደለችም። ወዴት እየሄድክ ነው ደግሞ? እንዴት አገኘኸኝ? አጋጣሚ እኮ ነው። ማን ነው ደግሞ ያጎረምሳሽ? አንድ የኮሌጅ ተማሪ ነው መሰለኝ። ከፀሐይዋ ቀጥሎ ውሌን ሊያበላሸው ሲል አንተ ከተፍ ሴቨር ይላል። ክላስ እንዴት ነው? አሪፍ ነው። በነገራችን ላይ የጥረት ተሸናቂ ነኝ። የጥረቴ ብቻ የኔስ? ወዴት ነሽ? ቤት ወይስ ወደ ስራ ቦታ? ዛሬ እናት ገደለችኝ። በጣም ሰዓት ሄዷል፣ ግን ቢሆንም ቤት ገብቼ ልውጣ። ማሚ ቀልድ አታውቅም። በቃ እኔ ምንም አስቸኳይ ነገር የለኝም። ልውሰድሽ እንደደርስሽ ይሄን ይችላል። እስከ መቼ ነው ግን እንደዚህ የማንም መጫወቻ ሆነን የምንኖረው? ኦ አንቺ ልጅ አመስግኝ እንጂ እንዲህ ነገር ኖር ያለ ነው እኮ እኛ ጋር ጠቃሚ ነገር ስላለ ነው እንጂ። ቀልጅ አንቺ ምን አለብሽ? ግን እንደዚህ ላይ ከብድ። እንግዲህ ምን ማድረግ ይቻላል ካላችሁስ፣ እኔ ግርም የሚለኝ ከተማው ላይ ጽድት ያለ ሀብታም ያለው ይህን ልፋታችንን አይቶ ፈጣሪ አንዳንድ ዜግነታችንን ቢሰጠን እዚህ ከማንም ሰካራም ጋር ጉዳዩ እንደሆነ አልቀረልን አይደል? ባለ 4 እና 5 ሆቴል ኮከብ አይደሉልሽ? ጠብቂ የዜግነትሽን አታጭ። ቀልደኛ። የምሬን እኮ ነው። አስበሻል? ጽድት ብለሽ መኪናሽን ይዘሽ በሀሳብ ሄድኩ እኮ አንቺ። ተመልሽ። አረ ከሀሳብሽ ውጪ። አረ ንቂ እባክሽ። ርቂ ደግሞ በእናትሽ። እስኪ ተነሽና ቡናውን ፏፏት ይለና። አዎ እስኪ ተነሽና ቡናውን አፊና ፏ አድርጊኝ። እዚሁ ተቀምጠን እኮ መሸ። ወርቄ እንደሆነች ቅርጥጥፍ አድርጋ ነው የምትበላ። ይሄን አንዱ ባንኩ ሊታቁጭ ብሎ ቁልጭ እያለ ነው። ወይኔ ወርቄ ግን ለብሳ ይማር። እኛ መንግስተ ሰማያት ማለት ለምንገባው ምንድን ነው የምትፈሺው? ልጅ እኮ ከገባ ሰዓት ጀምሮ አንቺን እያየ ላጩ እየተዝረከረከ ነው ያለው። ደግሞ እንዲጠጣ አድርጊው። የዚህ ቤት ሴቶች ደግሞ ተነስታችሁ ዘላችሁ ነው የምትገቡት። እነሱ ቢመጡ ምን ያደርጉልሻል? ተነስተሽ አሸቂ። አይ እንደዛ እኮ አይደለም። ይኸውልሽ የያዘውን መጠጥ ትቶ ይወጣ እንደሆነ ውርድ ከራሴ። ጠጪ እንዳያሳስብሽ ሳበኝ ነው ዛሬ። የት ነበራችሁ እስካሁን?
አጋጣሚ እኮ የሆነ ቦታ ሄደን ሳናስበው ይሻል ታስባላችሁ እንዴ? ነው ማሚ ይቅርታ ለዛሬ ብርቅ እያናገርኩሽ ወዴት ነው የምትሄጂው? እዚህ እንደዚህ ብለሽ አትጥሪ። ማን ብዬ ልጥራ? ሊሊ በይኝ። እውነት ሊሊ ማለት ከብሽ ነው? ዳይ ወደ ስራ ደግሞ ጠጡ። እሺ የሚጋብዝ ከተገኘ ነግሬያቸዋለሁ። እባክህን ልለምን ተወኝ። ቆይ እንዴት አገኘኝ ሲጀመር? ራሴን እንደከባድ ሰው ነው አይደል የምታየው? በቃ ይሄ ተፈልጎ እንደማይገኝ ሰው። እባክህን ተወኝ። የእስከ ዛሬው በቃል ነው። እባክህን ተወኝ። ምን አደረኩሽ እስከ ዛሬ? እንደውም ከእስከ ዛሬ ወደፊቱ አይበስም ብለሽ ቤት ውስጥ ብዙ ሴቶች አሉልህ አይደለ? እኔን ተወኝ እባክህ። አይ ማለቴ እንጀራ እህቴ ትዝ ይልሻል መጀመሪያ ስንተዋወቅ አባትሽ ያን ጅል ወንድምሽንና አንቺን ይዞ ሲመጣ እሱ ወንድም እሷ ደግሞ እህት ምናምን እያለ ሲጃጃልብኝ እኔ ግን ገና እንዳየሁሽ ነበር የተመኘሁሽ። እናም አገኘሁሽ። እናታችን ደም ተፍታ የሰራችውን ቤት ጥለንላችሁ ወጣን። ቆይ ከዚህ በላይ ምንድን ነው የምትፈልጉት? ናሁም የምር ለዚህ ነው አፈላልገኝ የመጣኸው? አይገርምም? ለምንድን ነው የማትሰማኝ? በቃ ተወኝ ተወኝ እባክህን። ምን ነው ያ የትንሽ ሽማግሌ ወንድምሽ ለአባትሽ እያቃጠረ በአጥርሽ ዘላ ይችዋለሁ ምናምን እያለ በር እያስቆለፈብኝ ደጅ ሳድር ብርድ ላይ እናቴ እያለቀሰች እየለመነች ተው ተሰማ እያለች እንደዛ ተንሰቅስቃ እያለቀሰች ያልሰማታል። እኔ አሁን እንደሰማሽ ነው የምትፈልጊው? ይችማ የሆነ የተደበቀ ነገር አለት ያያችሁ ነው አንቺ ራሱ ከሷ ጋር ይቆም የተደበቀ ነገር አለሽ ማለት ምን ማለት ነው? ቀኝ ይባላል አይደል? ማ አይልኝ በሷ ሄይንስ እንዴት ሻቀቀጥ ቀልደኛ እና ምን አድርጊ ነው የምታስቆም? ሸበላ እቺን የመሰለች አበባ ይዘማ ምሽቱ ያማረ ነው ዛሬ አይደል እንዴ? ጥሩ ነው። ታዲያ መጠጣጣ እያደረጋችሁ ማነህ? ና እዚህ ጋር መጠጥ ጨምርላቸው። በቀል መሆኑ ነው ታዲያ? እንደዛ ነው። ምን ነው ሆነ አይችልም? እስኪ አሁን ልቀፋል ምሽቴን አሳምሪ። እንዳንቺ ቆንጆ ቆንጆ ልጆች ብትወልጂልኝ እኮ እንዴት ደስ እንደሚለኝ። እናቴን ብትሆን እኔ የወደድኩትን ነው የምትወደው፣ ትቀበላቸዋለች። ማ ያንተ እናት? እናንተ እኮ ትንሽ ሊና ቢኖራችሁ ኖሮ እኔና ያን ምስኪን ወንድሜን ከእናትና ከአባታችን ቤት አውጥታችሁ አጥሉንም ነበር። ትንሽ ሊና ቢኖራችሁ አንድ ክፍል ቤት እንኳን ሰጣችሁ ያን ምስኪን ወንድሜን ትምህርቱን እንዲቀጥል ማድረግ ትችሉ ነበር። እናንተ እኮ ህሊና ቢሶች ናችሁ፣ ህሊና ቢሶች። አዎ ህሊና ይላል። እስኪ የሚሸጥ ካለ ፈልጊልኝ በእናትሽ። ስንት ገባሉ? እንደው ምናልባት በዘመድ በአንቺ ከመጣ በአስተያየት አንድ ሊናም ቢሆን ገዝተን ከእናቴ ጋር እንከፈለዋለን። ምን ትያለሽ? በእናት እባክህን አሁን ልለምንህ፣ በቃ ተወኝ። ሌላ የምትፈልገውን ነገር በሙሉ ላድርግልህ፣ ተወኝ። ቆይ አንቺ ከማንም ጋር እንዴ የምትጋደሚው? እንዴት ብትይኝ ነው? ገርሞኛል። እኔና አንቺ እዚህ ቁልጭ እያለን ለመሸከም እሷ ይዘዋት ባይወጡ የሚጋብዛት አጣጣም ከብስ እንግዲህ ምን ታደርጊዋለሽ? ይታደርታለች። አረ ቤቤ በእናትሽ እንዳታረችብኝ። የኔ እናት ስለ ውበት የሚያውቁ ሰዎችን ነገር ስለኛ ማለት ድሮም እኮ ላህያማ እስኪ በቃ ሌላ ነገር ነው። አሁን ጥሩነት ያልተገለጠልሽም? አሁን ልትሄድ ከሆነ በቃ ተነስ እናውጣ። ቆይ ምንድን ነው የምትፈልጊው? ይታወቅሻል ግን ጫፍሽን እኮ አልነካሁሽ። ጎበዝ ልጅ። ምን እንድልጠብቀህ ነው ታዲያ? ቆይ ለምንድን ነው እንደ መጥፎ ሰው የምታይ? መጥፎ ስለሆንክ ነው።
እኮ ተስማምተን ጥሩ ጊዜ ብናሳልፍ ነው ደስ የሚል። ድሮም እኔ ነኝ ባለጌው። እዚህ ማንም የሚጫወትበትን ገላ ለማቀፍ መለማመድ በቃ ዛሬ እንደፈለኩ ማድረግ እችል ነበር። እዚህ የማንም ሸርሙጥ። አንቺ ሰውየው ምን አድርገሽው ነው? ምንም አላደረኩት። ምንም ስላላረግሽው ነው። ሲወጣ ደህና አደርክ ስለው ገላምጦኝ ሄዱ። ደግሞ ምን እንደ ልጃገረድ የሚያናፋርቅሽ? ምንም አይደለም። ስሚ፣ አርፈሽ ስራሽን ብትሰሪ ይሻልሻል። አንተ ያማል እንዴ? አስደነገጥከኝ እኮ። ኧረ ተረጋጊ። እኔ ነኝ። እንዴት ነሽ? ምን አገባ? ምንድን ነው ብቻሽን እያወራሽ የምትይው? ብቻሽን እያወራሽ ከምትሄጂ አብረን እንሂድ። አልፈልግም። እይ ግን ራስሽን እንደ ምንድን ነው የምታየው? ምንድን ነው እንዲህ የምታካብጂው? እስቲ ዞር ዞር ብለህ ሌላ ሰው ፈልግ። ምን አይነቱ ነው በእናታችሁ? ምንም አልሆነልህም ጓደኛዬ። እሱን አሳያለሁ። እሺ ኧረ እባክህ ዝም ብለሽ ነጣጣት። ጠብቅ። በቃ ምንም ማለት ቀን ቀን ሁልቀን ትምህርት ቤት ሲያስቸግረኝ ይውላል። ማታ ማታ ደግሞ ናሆም ስራ ቦታ እንዲ ያሰቃየኛል። በእንደዚህ አይነት ሁኔታ ለትንሽ ጊዜ ከቆዩ በኋላ እንደተለመደው አንድ ቀን ሙሉቀን ከጓደኛው ጋር ተዝናና ወርቄ ግሮሰሪ መጣ። ምን ነው ደነገሽ? የሚገርም ነው ያልሽው? ኧረ ምንም የሚገርም ነገር የለም። አንቺ እኮ ነሽ ያልሽው። የሆነ ሰው አይቼ ነው። ሞተ የተባለው ሰው ያው በለው እንጠጣ። እሺ እንጠጣ። አንቺ ቆሌሽን ክፈፋው። አስደነገጥሽኝ እኮ። ቆይ ለምን አፍሻሽ ናት? ምንድን ነው ሰው እንደዚህ ማፍጠጥ? ጭማይተሽኛል። ሰውየው ራሱ ያይሽ ይቀራል። ገርሞኝ እኮ ነው። እሷ ጋር የሚሆኑት ሸበላዎች ለእኛ የሚደርሰች። ቆይ አንቺ ምን አድርጌ የምትያዝ ልጅቷ ነው? ደግሞ እንደዚህ የሚባል ነገር አለ እንዴ? አላስችል ብሎኝ እኮ ምን ላድርግልሽ? ምንም ታድግ ምን አገባሽ አንቺ? አሁን ተገጭ ማሚያችን እንዳትፈልግሽ። እኔ አላምንም። በምን ጓደኛዬ? እንዲህ ስታይ እኮ ምን የሚማታቅ የቤት ልጅ ነው የምትመስለው። ኧረ እባክህ ኃይለኛ ጮሌ እንደሆነችማ ገና ካነጋገሯን ያወቅሁት። ቆይ እዚህ ምን ትሰራለች? ልታጠና ወይ አሳይመንት ልትሰራ። ጅል እዚህ ለምን ይመጣል? በጣም ነው የሚገርመው። በጣም ነው የሚገርመው። ምንም አይገርምም እባክህ። ለእኔ እንደውም በጣም ጥሩ አጋጣሚ ነው። ምን ልታረግ ነው? ሙሌ አንተ አይዞሽ አትጨነቂ። ብዙ ነገር አልጠይቅሽም። ዛሬ ማታ ከኔ ጋር አሳልፊና ከዛ ሁሉንም ነገር እንዳልተፈጠረ እንደረሷለን። አሁን ከሰው ጋር ነው ያሰብኩት። እንዴት ነው የሚያደርግሽ? ቆይ
አንዳንዴ እንደ ትልቅ ሰው ሁን ህፃን። አንተ የት ሄደህ ነው? ከቤት ደጋግሞ እየደወሉልኝ ነበር። በቃ እኔ መሄድ አለብኝ። በቃ አንተ ሄደህ እኔ ትንሽ እቆያለሁ። ምን ማለት ነው? አብረን አንዴ መጣ ነው ለእንደዝናና አንዴ። እሱማ ግን በቃ እሺ፣ አንተ ተዘና ሄዳለህ። ጠጪ እንጂ የእኔ ቆንጆ። ምን ይምጣ? ምን ይጨመር? አይ በቃ እንገባ። ትንሽ ነው ይሻላል። ይሻላል። ና እስኪ የሚጠጣ አምጣልን። ማነህ? ና ጨምርልን እስኪ። እሱ ጋር ጠጋ አድርገው። ኧረ ትንሽ ዝቅ አድርገው። እሺ በቃ ጠጋ አድርገው። እሱ ጋር አድርገው። እሺ ሄሎ፣ እንዴት ነህ? ፈጣሪ ይመስገን ደህና ነኝ። እንዴት ነህ? የቷ ናት? ወይ እቺ ገልቱ? ኧረ ድሮም ቀልቧም አላማረኝም ነበር። ኧረ ተዋት እንድትሰጥ እርግ ትበል። እሺ ኧረ እኔ ራሴ በአካል መጥቼ አስተካክላለሁ። እሺ እኔ ራሴ እመጣለሁ። በል እሺ ደህና። ትምህርቴን ማቋረጥ ስለማልፈልግና ይሄ ህብረተሰብ ለእኛ ያለው አመለካከት ነው እንጂ እንደሆነ የሚያደርገኝ። እሺ በቃ ከዚህ በኋላ አወራለሁ ጉድሽን ነው የምዘረግፍልሽ ምናምን የለም። ጥሩ ጊዜ ነበር ያሳለፈው። እውነቱን ለመናገር ማታ አንድ ጊዜ ብቻ ነበር ያለው። አሁን ግን ሀሳቤን ቀይሬያለሁ። ከዚህ በኋላ እኔ ስፈልግሽ መምጣት አለብሽ። ይሄ ይሆናል ብለህ እንዳታስብ። ከዚህ በኋላ የፈለግከውን ማድረግ ትችላለህ። የፈለግኩትን ቀስ የኔ ቆንጆ አትፍጠኝ። የፈለግኩትንማ ነግሬሻለሁ። የማልፈልገውን ነገር ግን አታስደርጊኝ። ምክንያቱም ያ አንቺን ደስ አያሰኝም። እያስፈራራህ እንደፈለግክ ለማድረግ አስበህ ከሆነ አይሳካልም። እሺ በቅርቡ ታዋቂ መሆን ትፈልጋለሽ? ሁሉም ሰው እየመጣ ብር የሚልኝ ትፈልጋለሽ? ስላወራሁ እኮ ምናምን ነው እንዴ የሚመስልህ? ቆይ አዞራኝ። ራሳቸው አይተው ይወስናሉ። የምሰራበት ቦታ ይዛቸው ልትመጣ ነው? ስንቱን ይዘህ ትመጣለህ? ትወጃለሽ? አንድ ስኬን ትፈልጋለሽ? ሌቱን ካለሽ በቃ ምን አይነት እርኩስ ነህ? ይሄን እኮ እንዳደርግ ያስገድድሽኝ አንቺ ነው። ቆይ ይሄን ለማድረግ ምን ትጠቀማለህ? እናት እህት የለህም? ትንሽ እንኳን አታስብም? ለምንድን ነው እንደዚህ እንደ ጭካኔ ስፈልግሽ አብረሽኝ ሁኚ ነው ያልኩት። ይሄ ደግሞ ጨካኝነት ያስመጣል። እደውላለሁ። በእንደዚህ አይነት ሁኔታ ለትንሽ ጊዜ ከቆዩ በኋላ እንደተለመደው አንድ ቀን ሙሉቀን ከጓደኛው ጋር ተዝናና ወርቄ ግሮሰሪ መጣ። በቃ ከዛን ቀን በኋላ በፈለገ ጊዜ እየመጣ አብሬው እንዳድር ያስገድደኛል። እኔም አማራጭ ስለሌለኝ አብሬው አድራለሁ። በዚህ በኩል ናሆም መግቢያ መውጫ አሳጥቶኛል። እሺ የዚህ ነገር ማብቂያው መቼ ነው? ሁሉ ነገር እየዋሰና እየጨለመ ነው። ብቻ አላውቅም። ያለሁበትን ሁኔታ ባልወደውም ፈጣሪን ግን መማረር በፍጹም አልፈልግም። አይዞሽ ልቤ ነገ ላይ ቀን ነው፣ ይሄም ያልፋል፣ ህይወት እንዲህ ነው።
ሰዎች የምን ሰው ማን ይመጣል? ምን አውቃለሁ። 10 ይበር በሉት ታይቁ ተራገሩ። ዛሬ ትንሽ ራሴን አሞኛል። በገባ ደስ ይለኝ ነበር። አይዞሽ ዛሬ አብሬሽ አድራለሁ። አንቺ ጋር መዝናናት ፈልጌ ለምን ደሞ አይገባ? እኔ ካንተ ጋር መዝናናት አይደለም ለደቂቃ እንኳን አብሬ ማሳለፍ አልፈልግም። ይሄ ቁጣሽ እኮ ደስ በቃ የገባው የቤቱ ከስተመር ነው እና እኔ ምን አገባኝ? አሁን እኮ ከኔ ጋር ይሻላል። እኔ የቤቱ ከስተመር አይደለሁ። ኦኬ ሰውዬሽ ነው እንዴ? ምን ነው ተሸሻለ ነበር ለዛሬ ብቻ ነው ጥሩ ገንዘብ ስለሚከፍለኝ። በገንዘብ የለም ነው እንዴ? እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ዛሬ አብሬ አላድርም ካልኩት ነገ አብሮኝ አያድርም። ምን ባይኖር ነው ዛሬ ጋር ይቀርባል። እንትለኛለሽ እሺ በቃ ቻው። ዛሬ ደግሞ በጣም ያማልኩሽ። ምንድን ነው እንዳዲስ የሚያደርግሽ? ሰክረሃል። በቃ ሌላ ጊዜ እናድርገው። ወደ ቤት ሂድ። ትንሽ ብቻ አይደለሁት። በጣም ናፍቀሽኛል። ዛሬ ማካት በቃ ተነስሽ። መጣሁ ቁልፍ ይዤ አንተ ሂድ። በጠለሙ ሙቀሽ ሰክሯል ብለሽ ከሆነ አብረን ነው የሰከርኩ መስሎሽ ነው? እኮ ስለናፈቅሽኝ ነው እንጂ እኔ አልሰከርኩም። አላመንሽኝም። ላሳይሽ ቆይ። አልሰከርኩም። እሺ እና ምንድን ነው የምናደርገው? መናገር አለብን።
ሰላም ፖሊሶች ነው። ጤና ይስጥልኝ። ብቸኛ ብሆንም ተስፋ መቁረጥን ያላውቀውም። አይዞሽ ልቤ ነገ ላይ ቀን ነው፣ ይሄም ያልፋል። ሕይወት እንዲህ ነው፣ መከራው ቢበዛ ቢከፋኝ ምን ዛሬ